ቴንኪዩ ስለመጣህ እኔም እጅግ አድርጌ አመሰግናለሁ። እንግዲህ መስከረም ወራት እንግዲህ እንደምታውቀው በተለይ በሀገራችን በባህላዊ እምነቶች በጣም የአደባባይ በዓላቶች የሚበዙባቸው ብዙ ባህላዊ እምነቶች የአደባባይ በዓላቸውን የሚከውኑባቸው ወቅቶች ናቸው እና ከነዚህ አደባባያዊ በዓላት ከሚከውኑ እምነቶች መካከል አንዱ ዋቄፈና ነው እና ዋቄፈና እንደ ባህላዊ እምነት እንደ ሀገር በቀል እምነት ሃይማኖታዊ መሰረቶቹ ምንድን ናቸው? ለነዚህ ለአደባባይ እምነቶቹም እንደ ግብአት ስለሚሆኑን እስኪ ባህላዊ የሃይማኖት መሰረቶቹ ምን እንደሆኑ እስኪ እናንሳና ቀስ እያለን ደግሞ እያብላላን እንቀጥል። ሃይማኖት ምንድን ነው የሚለውን ብናነሳ ምናልባት ጥሩ ይሆናል። መጀመሪያ ላይ ምንድን ነው ሃይማኖት? ሃይማኖት መቼም ዘርዘር ያለ ሰፊ ነገር ያለው ቢሆንም መካከል ላይ አንድ የሚመለክ ነገር መኖር አለበት፣ ቢያንስ አንድ ነገር ሃይማኖት ለመባል። ስለዚህ ምንም ይሁን ምን የሚመለክ ነገር ካለ ለዛ ለሚያመልከው ለአምላኪው ሃይማኖት ነው እሱ። እንግዲህ ሃይማኖቶች ደግሞ በዓለም ላይ ብዙ ናቸው። ከ6000 ምናልባትም ከዛ በላይ ናቸው። አንዳንዱ ጽሁፍ ያላቸው፣ አንዳንዶቹ ደግሞ ጽሁፍ የሌላቸው ሃይማኖቶች ናቸው ያሉት። በተለይ ጥንቶቹ ሃይማኖቶች እንደ አፍሪካ ባህላዊ ሃይማኖቶች ወይም በምስራቅ ቃል በእንግሊዝኛው ATR ምንለው ማለት ነው፣ አፍሪካን ትራዲሽናል ሪሊጅንስ ወይም ባህላዊ የአፍሪካ ባህላዊ ሃይማኖቶች ብለን የምንላቸው እነዚህ ጽሁፍ አልባ ሆነው ነገር ግን ማህበረሰቡ ከጥንት ጀምሮ ምናልባትም ለብዙ ሺህ ዓመታት አንድ ፈጣሪ አለ ወይም ደግሞ ብቻ የሚሰራ አንድ ኃይል አለ፣ እኔን የሚያኖረኝ አንድ ኃይል አለ ብለው በማመን በማሰብ ከዛ ከጄኔሬሽን ወደ ጄኔሬሽን ከትውልድ ወደ ትውልድ እየተላለፈ በቃል ብቻ እየተላለፈ አምልኮታቸውን በራሳቸው አውድ ውስጥ የሚያደርጉ እነዚህ ባህላዊ ሃይማኖቶች እንላቸዋለን። የተጻፈ ጽሑፍ የላቸውም፣ ግን ከአንድ ትውልድ ወደ አንድ ትውልድ እየተላለፈ የሚሄደው ባፈ ታሪክና ራሱ በሚደረገው ድርጊቶች አባት ሲያደርግ ልጅ ያያል፣ ያ ልጅ አንድ ቀን አባት ይሆናል። እንደዛ እየተላለፈ እዚህ የደረሰ ነው። ብዙዎቹ የጽሑፍ ሃይማኖቶች አይደሉም። ስለዚህ በተለይ እነዚዎቹ ከዘርም ጋር የተገናኙ ናቸው፣ ከአንድ አካባቢ ክልላዊ በሆነ ሁኔታ። ምክንያቱም ኦቨር ትራይብስ ማለት ከትራይቦች ወይም ደግሞ ከነገዶች ወይም ከኔሽንስ በላይ ከሆኑ አንድ የሚያስማማቸው የጋራ ጽሑፍ ነገር ሊኖር ስለሚችል በአብዛኛው እሱ የቆየ ምናልባትም እየቆየ የመጣ ነገር ነው። የቀደሙቱ ግን ብዙ ጊዜ በዛው አውድ ውስጥ በዛው በብሔር አውድ ውስጥ ያሉ ስለሆኑ ብዙዎቹ ብሔር ተኮርም ናቸው። ስለዚህ በዛ ብሔር ባህል ውስጥ አምላኬ ብለው በባህላቸው በቋንቋቸው በዛው ብሔር ቋንቋ የተሰየመ አምላካቸውን የሚያመልኩ ግን ደግሞ ጽሑፍ የሌላቸው እንደዚህ አይነቶቹን እንግዲህ ጠቅለል አድርገን የባህል ሃይማኖቶች ልንላቸው እንችላለን። ግን የሚያመልኩት ነገር ስላለ፣ የሚያቀርቡት መስዋዕት ስላለ፣ የሚጠሩትም የአምላክ ስም ስላለ ሃይማኖት ነው እና ደግሞ በባህላቸው ይገለጻል፣ በአለባበሳቸው፣ በሚያረጉት ነገር በቋንቋቸው ይገለጻል። ስለዚህ የዛ ብሔር ባህል ከዛ ደግሞ ሃይማኖት ባህላዊ ሃይማኖት እንላለን ማለት ነው። እንግዲህ ወደ ዋቄፈታ ከመጣን ዋቄፈታ አንዱ ባህላዊ ሃይማኖት ነው ማለት እንችላለን። በእርግጥ በአፍሪካ በርካታ እንግዲህ ኢትዮጵያም አፍሪካ ውስጥ ስላለች በአፍሪካ በርካታ ባህላዊ ሃይማኖቶች እንዳሉ እናውቃለን። በአፍሪካ ውስጥ ከተገለጡ ባህላዊ ሃይማኖቶች መካከል አንዱ በኢትዮጵያ ውስጥ በተለይ ደግሞ በኦሮሞ ብሔረሰብ ውስጥ ያለው ይሄ ሃይማኖት የዚህ ማህበረሰብ ባህላዊ ሃይማኖት ነው እና በዛ ውስጥ በኦሮምኛ ቋንቋ ፈጣሪ ስም ሰጥተው
ፈጣሪ ስም ሰጥተው ስም አውጥተውለት በቋንቋቸው ማለት ነው ዋቃ የሚል ስም ዋቃ ጉራቻ ወይም ጥቁር አምላክ በሚል ስም አውጥተው እንግዲህ ለዘመናት ሲያመልኩት ኖረዋል። በራሳቸው መንገድ ማለት ነው። በዚሁ ብሔር ውስጥ ሲወርድ ሲያመልኩ ኖረዋል። አሁንም እያመለኩ ነው ያሉት። የዚህ ዋቄፈታ ወይም ዋቄፈና ባህላዊ ሃይማኖት ተከታዮች በስርዓቱ የራሱ ስርዓት ስላለው የራሱ የሚደረጉ ነገሮች ስላሉት የራሱ መንፈሳዊ ህጎች ስላሉት ይሄ ህግ በእርግጥ ያልተጻፈ ቢሆንም በትውልድ በንግርት ወይም በቃል እየተሸጋገረ የሄደ ነው። አንዳንድ ቦታ መጠነኛ የፕራክቲስ ልዩነት ሊኖረው ቢችልም በአብዛኛው ግን ተመሳሳይነት ባለው ሁኔታ የሚደረግ ነው። ስለዚህ በኦሮሞ ማህበረሰብ ውስጥ የነበረ ምናልባትም ከአብርሃሚክ ሃይማኖት በፊት የነበረ የሃይማኖት ተከታዮችም እንደሚገልጹት ምናልባትም ከ5000 ከዛ ዓመት በላይ ዘመናት እንዳስቆጠረ ጥንት ሃይማኖት ከጥንት ሃይማኖቶች አንዱ ተብሎ የሚታሰብ ኦፍ ኮርስ ወደ ሩቅ ምስራቆች ብንሄድ እስከ ብዙ ሺህ ዓመት የሚጠቀሱ ሃይማኖቶች አሉ፣ ረጅም ዘመን ያስቆጠሩ። እንግዲህ ይሄ በመጽሐፍ ቅዱስም እንኳን ብናይ ይሄ መገለጡ እግዚአብሔር ራሱን አንድ ውስን በሆነ ማንነት እሱም ክርስቶስ በሱ በኩል እግዚአብሔር ራሱን ከመግለጡ ምናልባትም ወደ ብሉይ ኪዳንም ከሄድን እግዚአብሔር ራሱን በአንድ አቅጣጫ ራሱን ከመግለጡ በፊት ሰዎች እግዚአብሔርን ከተፈጠረው ነገር ካለው ሪያሊቲ ካለው ጂኦግራፊካል ሎኬሽን ከወቅቱ መቀያየር ጋራ ይሄ አንድ ነገር አለ ከዚህ ጀርባ ይሄን የፈጠረ ይሄን የሰራ አንድ ነገር አለ በሚል በራሳቸው አውድ ውስጥ በራሳቸው ቋንቋ የአምላክ ስም ሰይመው ያመልኩታል ማለት ነው። እና ብዙዎቹ ስሞች ባህላዊ ሃይማኖቶች ስሞች ናቸው። ዋቃ አሁን በክርስትናም ዋቃ ነው፣ በዋቄፈታም ዋቃ ነው። ያው ያ ማህበረሰብ ለዛ አምላክ ይላለው ያወጣው ስለሆነ ለመለኮት የሰጠው ስለሆነ መጽሐፍ ቅዱስም ሲተረጎም ያን ስም አልቀየረውም። ለምን? መጽሐፉ የተተረጎመው ለዚህ ማህበረሰብ ስለሆነ ይህ ማህበረሰብ ያን ፈጣሪ የሚጠራበት ስም ስለሆነ ጀነራሊ ዋቄፈታ በኦሮሞ ማህበረሰብ ውስጥ የሚታወቅና የሰነበተ የቆየ ብዙ ዘመን ያስቆጠረ ሃይማኖት ነው። በባህሉ ውስጥ ግን ይገለጣል። ባህላዊ መልኮች አሉት። በራሱ በዛው ቋንቋ በዛው ማህበረሰብ ውስጥ የሚከናወን ነው። እንግዲህ ከሚያደርጋቸው ነገሮች ደግሞ ፕራክቲሶች አንዳንዶቹን ምናልባት ታነሳለህ። እሱ የራሱ መገለጫዎች አሉት። እውነት ነው። እስኪ የተወሰኑ ሃይማኖታዊ መሰረቶቹን እናንሳቸው። ምንድናቸው? እያንዳንዱ እንግዲህ አሁን እንደጠቀስክልን እያንዳንዱ ሃይማኖት የራሱ የሆነ ነገረ መለኮታዊ እንዲሁም ደግሞ በዓላዊ ወይንም በመሰባሰብ ወቅት የሚደረጉ የተለያዩ ሪቹዋልስ የምንላቸው የሚደረጉ ድርጊቶች አሉ እና እስኪ የዋቄፈናን ወይም የዋቄፈታን እንደ እምነት የሚደረጉ ነገሮች ምንድናቸው? የእምነቱ መሰረቶች ወይንም እነዚህ ድርጊቶች እስከተደረጉ ድረስ ይሄ እምነት ቀጠለ እንድንል የሚያደርገን ስለሆነ እሱን እስኪ እናንሳው። በጣም ሰፊ ከመሆኑ የተነሳ ሁሉም ለማንሳት ላንችል እንችላለን። ግን የዋቄፈታ ዋናው ነገረ መለኮት የሚያጠነጥነው በአንድ አምላክ ወይም አንድ ዋቃ ላይ ነው እና በዚህ ሃይማኖት ውስጥ አንዱ ጥሩ ነገር በጣም የሚያስደንቀው ፓርት ዋቃ ሁሉን የፈጠረ አንድ ብቸኛ መመለክ ያለበት የሚል ያው የተጻፈ ነገር ባይኖርም እምነቱ ይሄንን ያስተጋባል። ግን ስናፈጣጠሩ ደግሞ በደንብ ዝርዝር ነገሮችን ደግሞ ስታጠና የሚያሳየው ምንድን ነው? ዋቃ አለ። ይሄ ዋቃ ምጡቅ ነው፣ የማይደረስበት ነው፣ ሆሊ ነው። መድረስ ስለማንችል ዋቃ ራሱ ወደሱ የምንደርስበትን መንገዶች ከፍቷል ተብሎ ይታሰባል። እሱም ደግሞ በዋቃና በፍጥረት ዓለሙ መካከል ያለ አንድ መካከለኛ አንድ ሲንግል ሳይሆን
አንድ መካከል የገባ ዋቃ ያስገባው ተብሎ የሚታሰበው ምንድነው? አያናዎች ወይም መናፍስት። አያና ማለት መንፈስ ወይም መናፍስት እና እምነቱ ምን ይላል? ዋቃ ዓለምን ሲፈጥር፣ ምድርን ሲፈጥር፣ ሰውን ሲፈጥር፣ ሁሉም ነገር ሲፈጥር ለእያንዳንዳቸው አያና ሰጥቷቸዋል ብሎ ይታመናል። ማለት እላው ላይ ምን አለ? አያና አለ ወይም መንፈስ አለው። ሰውም መንፈስ አለው፣ አካባቢ መንፈስ አለው፣ ተራራው መንፈስ አለው፣ አንዳንድ ቦታዎች ላይ መንፈስ አለ። እነዚህ ፍጥረትን ከዋቃ ጋር ለማገናኘት ነው ተብሎ ይታሰባል። እንግዲህ ይሄ ማለት ለምሳሌ በዋቄ ፈታ እምነት እርኩስ መንፈስ የለም። እርኩስ መንፈስ የለም። አያና ሁሉም መንፈስ ቅዱስ ነው። ስለዚህ አያናው ሰው ላይ ያደረው አያና፣ ሰው ላይ ያለው አያና፣ መሬት ላይ ያለው አያና፣ አካባቢ ላይ ያለው ቱሉ ወይም ደግሞ ተራራ ላይ ያለው አያና፣ ጫካ ያለው አያና፣ እነዚህ ፍጥረትን ሚዛን ለማስጠበቅ ያሉ ናቸው። ስለዚህ አንተ ደግሞ ከዋቃ ጋራ ሃርሞኒ እንዲኖር፣ አንድነት እንዲኖርህ በእነሱ በኩል ወደ ዋቃ ትደርሳለህ ተብሎ ይታሰባል። እና ከዚህ የተነሳ ብዙ ቦታዎች ላይ አያና ያለባቸው ሰዎች ከዋቃ ጋር ለመገናኘት ሰርቭ ያደርጋሉ። ለምሳሌ ከዛ መካከል አንዱ በዛ ሃይማኖት ውስጥ በጣም ትልቅ ቦታ ከያዙት ነገሮች አንዱ የሞቱ ሰዎች፣ ከዚህ በፊት ሞቶ የሄዱ ሰዎች ጥሩ ነገር አድርገው ከሆነ ወደ ዴኬራ ማለት የሙታን አገር ማለት የሙታን ሰፈር ማለት ነው። እና ይሄ ዴኬራ የሙታን ሰፈር ማለት ዋቃ ጋር ያሉ ከዚህ ሞቶ የሄዱ ዋቃ ጋር ያሉ ሰዎች ናቸው። ግን ደግሞ አሁን አብሮን እዚህ ምድር ላይ ካሉ ሰዎች ጋራ ህብረት ያደርጋሉ፣ ያስባሉ፣ ምሪት ይሰጣሉ ተብሎ የሚታሰባል። ከዚህ የተነሳ ህብረት እንደ ዋቄ ፈታ ህብረት ከነሱ ጋር ይሆናል። አንድ ከአያናዎች ጋር ይሆናል። ሁለት እንግዲህ ወደ ዋቃ የምትደርሰው የዋቃን ሰፉ ወይም ደግሞ ስርዓት ለመጠበቅ ከነዚህ ጋራ ተስማምተህ ትኖራለህ ማለት ነው። ስለዚህ የሞቱ ሰዎችም ያሉ ሰዎች ማህበረሰብ አካል ተደርገው ይወሰዳሉ። በተለይ ደግሞ ለምሳሌ ምሪት ሲያስፈልጉላ ያንን ጸጋ ወይም ያንን አያና ያለው ሰው የመጥራት አያና ያለው ሰው ጋር ትሄድና አስጠርተህ ምናልባት ስርዓቱን ወይም የዋቄ ፈታን ስራ በትክክል አድርገን አላደረግንም፣ ችግር ሲፈጠር ሰው ቤተሰቡ ላይ አደጋ ከደረሰ በብዛት ሰው የሚሞት ከሆነ ለምን ተከሰተ ብለህ ሄደህ ትጠይቃለህ። ይሄ ሃይማኖቱ የሚሰጥ አክሰሶች ናቸው። እነዚህ ጸጋ ናቸው ራሳቸው ተብሎ ስለሚታሰብ እና የኔም ታሪክ ካየኸው የኔ ቤተሰብም ታሪክ ካየኸው ወደዛ ወደ ሞቱ ሰዎች በመሄድ ባገኘነው ምሪት በተገኘው ምሪት በወቅቱ እኔም ለመሪነት ለቤተሰብ አምልኮ መሪነት ከተሾምኩበት መንገድም አንዱ ነውና ይሄ እንግዲህ ከመናፍስት ዓለም ጋራ ማለትም ደግሞ ከአያናዎች ጋራ ህብረት ታደርጋለህ፣ ግንኙነት ታደርጋለህ። ለምን ዋቃ የምታገኘው አክሰስ የምታደርገው በእነሱ በኩል ነው ተብሎ ስለሚታሰብ ማለት ነው። እና እንግዲህ በጣም ብዙ ነው ሌሎች ዲቴሎች ነው። እንግዲህ እነዚህን ደግሞ አያናዎች ደስ እንድላቸው እንዳይቆጡ፣ እነዛም እንዳይቆጡ በየጊዜው የሚደረጉ የተለያዩ አይነት መስዋዕቶች አሉ፣ የምታቀርባቸው መስዋዕቶች አሉ። እሱ ዝርዝር ውስጥ አንገባም። ግን እነዚህ አያናዎች ከተቆጡ እነዛ ዴኬራዎች ከተቆጡ በቤተሰቡ ላይ ብዙ ቁጣ ሊደርስ ይችላል። በእኔ ቤተሰብ ላይ አንዱ የደረሰው ቁጣ የነሱ መቆጣት ነው። እነሱ በመቆጣታቸው የቤተሰባችን ግማሹ በሞት ተቀጥተዋል እና እኛ በኋላ ላይ እንግዲህ ሁላችንም እንዳናልቅ ተብሎ ሄደን አያቴ ከዛ አባቴም ወደ ዴኬራ ወደሚያናግሩ ወይም ደግሞ የሞቱ ሰዎችን አያቶቻችንን ቅድመ አያቶቻችን እንግዲህ የቅድመ አያቶች አክብሮት በጣም ጠንካራ ነው እና እነሱን ጠርተን ተጠይቆ ከዛ ወደ አምልኮ ዓለም ውስጥ ወደ ስርዓት ወደ ማድረግ ገባን። እኔ በዛ ጊዜ እንግዲህ የተሾምኩት እሱን ምናልባት ሌላ ጊዜ ልናሳው እንችላለን፣ ሌላም ቦታ በዚህ ጉዳይ ላይ ብዙ ስለተናገርኩ። ኤኒዌይ ይሄ አንዱ በዛ ሃይማኖት ፕራክቲስ ከሚደረጉ ነገሮች አንዱ ነው እና ከመንፈስ ዓለም ጋራ በጣም የተቆራኘ ከአያናዎች ጋራ በጣም የተቆራኘ ሃይማኖት ነው።
የሚገርም ነው። አይ ቲንክ ኢን ዲቴል መጽሐፉን ብታገኙት ኢን ዲቴል የዶክተር የህይወት ምስክርነትም እንዴት እንዳሳለፈም በደንብ ይናገራል። ደግሞ ከባህላዊ ሃይማኖቶች ጋር በተያይዞ ነገረ መለኮታዊ ሳቢውን እንደዚህ ሪቹዋሎቹን ሲሰበሰቡ ያሉ መስዋዕታዊ፣ ጸሎታዊ እያንዳንዱን ነገሮች በደንብ ተዘርዝረው ተቀምጠዋልና ድጋሚ ይህንን መጽሐፍ እንድታነቡ አበረታታለሁ ለማለት ነው። ወደ ቀጣይ ጥያቄ ሊሂድ። እንግዲህ አሁን እንደነገርከን የተለያዩ አይነት መንፈሳዊ ነገሮች አሉት ይሄ ሃይማኖት። እነዛ መንፈሳዊ ነገሮች ከሚከወኑባቸው አንዱ አደባባያዊ በዓላት ናቸው። አይ ቲንክ ይሄ አደባባያዊ በዓል መንፈሳዊ ብቻ ሳይሆን ባህላዊም ደግሞ ከአባገዳም ጋር አብሮ ተያይዞ የሚሄድ ነው። ስለዚህ እስኪ የዋቄፈና አደባባያዊ በዓል ስለሆነው ስለ ኢሬቻ በተለይ ደግሞ በእምነቱ ውስጥ በዋቄፈታ ውስጥ ምን አይነት ስፍራ እንዳለው ምን አይነት አረዳድ ተይዞ ያ መርሃ ግብር እንደሚደረግ ያ ኢቨንት እንደሚደረግ እስኪ የተወሰነ ነጥቦችን እናንሳ። ምናልባት መጽሐፉም ላይ በስፋት ስላስቀመጥኩኝ በሰዎች በደንብ ረጋ ብለው በጥናታዊ መንገድም የተቀመጠ ስለሆነ ቢያነቡት አደፋፍራለሁ። በአደባባይ ከሚደረጉ የዋቄፈታ በዓላት መካከል አንዱና ዋናው ኢሬቻ ነው። ኢሬቻን ማድረግ ማለት ወይም ኢሬቻን ማከናወን በራሱ የራሱ ስርዓቶች አሉት። ለሳምንታት የሚደረጉ ዝግጅቶች አሉት። ግን አደባባይ ላይ ወጥተህ የምታረገው ነገር በዋቄፈታ የተደነገገ በዋቄፈታ እምነት ውስጥ ያለ ዋቃን የማመስገን ላደረገልን ላሳለፍነው ዘመን ለሆኑ ነገር በሙሉ ለዋቃ ምስጋና የሚቀርብበት ማለት ነው። ስለዚህ ዝም ብሎ ተራ ምስጋና አይደለም። ማንም ተነስቶ ሄዶ እዛ ቦታ ላይ በዛ መንገድ የሚያመሰግነው አይደለም። ቤት ቁጭ ብለህ ልታመሰግነው ትችላለህ። እሱ ግን ኢሬቻ አይደለም። የተለያየ ቦታ ላይ ሄደህ ልታመሰግን ትችላለህ። እሱ ኢሬቻ አይደለም፣ ደግሞ የዋቄፈታ አይደለም። በሌላ ሃይማኖት ልታደርገው ትችላለህ። ስለዚህ ኢሬቻን ነጥለን ለይተን መስጠት ያለብን ለባለቤት ባለቤቱ ነው። ማን ነው ባለቤቱ? ሃይማኖቱ በደነገገው ራሱ ማን ምን እንደሚያደርግ ማን እዛ ቦታ ላይ ያንን ስርዓት እንደሚፈጽም ዋቄፈታ ሃይማኖቱ የደነገገው ነው። ከዛ ውጪ ብታረግ ጨዋታ ሊሆን ይችላል። ስለዚህ ለሃይማኖቱ ሰዎች the highest time ነው ዋቃን ለማመስገን ማለት። በአመት 2 ጊዜ ይደረጋል። የመጨረሻው በቃ የመጨረሻው ክላይማክሱ ማለት ነው። ስለዚህ የሃይማኖቱ የመጨረሻው ነገር ነው። ማን ነው ባህል ያለው? ባህልስ ምንድን ነው? ኦፍ ኮርስ ባህል ሰፊ ነገር አለው። ቋንቋ ባህል ነው፣ አለባበስ ባህል ነው፣ የማህበረሰቡ ትውፊት በሙሉ ነው። ባህል ሰፊ ነገር ነው የሚያጠቃልለው እና ኦፍ ኮርስ ሰው እኮ ስታዩ ዝም ብለን በባህሉ የቀረጸው ነው። ሰው ራሱ ስታይ አንዳንድ ጊዜ የባህሉ ነጸብራቅ ነው።
እና የምትሆነው ነገር በቃ እግዚአብሔር ሉክ እንዲህ ዲፋይ ማድረግ እንችላለን። እግዚአብሔርን ሰውን ፈጠረ፣ ባህልን ሰውን ሰራው ማለት እንችላለን። ምክንያቱም ሰው የባህል ስሪት ነው። የምንሄድበት፣ የምንናገርበት፣ የምናስብበት መነጽራችን ነገሮችን የምንመለከት ሰፊ ነገሮች ነው። ንጽረተ ዓለማችን በሙሉ የሚቀርጽ ማለት ነው። ኢሬቻ ግን ሃይማኖታዊ ክብረ በዓል ነው። ለምሳሌ ትንሣኤን ውሰድ ወይም ክርስትማስን ውሰድ። ማንም ሰው በዛ ቀን አሁን በአሜሪካ ሀገር ወይም በዌስተርን ዓለም በምዕራቡ ዓለም አሁን እንደውም ሃይማኖታዊነቱ ወደ ሴኩላር ሆኖ የንግድ በብዛት ዕቃ የሚሸጥበት ሆኗል። ኮርስ ኮንሱመሪዝሙ በጣም ስለበዛ ማለት ነው። ኢኮኖሚክ ትራንዛክሽኑ በዝቷል። ኤግዛክትሊ። ይሁንና ግን ክርስቲያን ያልሆነ ሰው ዝም ብሎ ሊያከብረው አይችልም። በእርግጥ አሁን ወደ ሙስሊሙ ሀገር ብትሄድ በክርስማስ ጊዜ ብዙ ጊዜ ዛፍ ይሰቀላል፣ ሁሉ ከአደባባይ ላይ ይሰቀላል፣ ስቴዲየም ላይ ይሰቀላል። ያው ሰው ሌሎቹን እንደው እንዲያዩት ለማድረግ ሊሆን ይችላል። ያንን በዓል ግን የሚሳተፍ ሰው ክርስቲያን ብቻ ነው። ከዛም በላይ የዋቀፈታው እጅግ በጣም ጠባብና ለማህበረሰብ ለኦሮሞ ማህበረሰብ ከኦሮሞ ማህበረሰብ መካከልም ለዋቀፈታዎች ብቻ የተሰጠ ዋቃን የሚያመሰግኑበት። ኦኬ እንዲህ ልንል እንችላለን። ዋቃ ከሆነ የሚመሰገነው ማንም ሰው ቢገኝስ በምን ስርዓት ነው እዛ የምትገኘው? በምን ስርዓት ነው? እዛ እኮ ሳር ይዘህ ለምንድነው ሳር ይዘህ የምትሄደው? ለምንድነው አበባ ይዘህ የምትሄደው? ለምንድነው ልምላሜ ይዘህ የምትሄደው? ለምንድነው ወዝ ጋር የምትሄደው? ቆይ አንተ ማን ነኝ ብለህ ነው የምታስበው? ግን ራስህ ቆይ የኔ ማንነት ቆያችሁና ፖድካስቶችን እንዲሁም የተለያዩ ቀረጻዎችን ለማካሄድ እንዲሁም ጥራት እንደ ምርጫችሁ ሶሻል ሚዲያ እንዲሁም ለክ ቤት አታመሰግንም፣ ቸርች አታመሰግንም፣ መኪና ውስጥ ቁጭ ብለህ አታመሰግንም። እሱ ኢሬቻ ግን አይደለም። ስለዚህ የኢሬቻው የተለየ ክብረ በዓል ነው፣ ሃይማኖታዊ ክብረ በዓል ነው። ምናልባት አንዳንድ ሰዎች ይሄንን ከታንክስ ጊቪንግ ጋር ዝም ብሎ ኒውትራል ለማድረግ ይፈልጋሉ። እሱም በኋላ እንመጣበታለን። ግን ኢሬቻ አደባባይ ላይ የሚደረግበት፣ ሆራ ላይ የሚደረግበት፣ እንደገና ደግሞ በጋ ላይ በተራራ እንደዚህ የሚደረግበት የራሱ የሆነ ስራ ስላለው ነው። እዛ የሚገኙ ሰዎችም የዋቀፈታ ሃይማኖት አማኞች ናቸው። ለነሱ በስርዓታቸው የሚያደርጉት ነው። ጨርሰው ባህላዊ ገጽታ የለው። ምንድነው በዛ ጋር የምታዩ ባህላዊ ገጽታ? ሰዎች ልብስ ለብሰው ይመጣሉ። አሪፍ ልብሶች በዛ ቀን የሚታይ መቼም አስገራሚ ልብስ አለ። እሱ ባህላዊ ይችላል። ሰው ይታያል፣ አብሮ ይበላል። እሱ ባህላዊ ሊሆን ይችላል። ከዛ ውጭ ግን ፓርቲኩላርሊ የምታደርገው ሃይማኖታዊ ስርዓቱ በቀኑ የምታደርገው ነገር በሙሉ የዋቀፈታ ሃይማኖት መገለጫ ነው። ስለዚህ በኢሬቻ በዓል ወቅት በሚደረግበት ወቅት የሚከወኑ አምልኮ፣ ጸሎቱ፣ መስዋዕቱ፣ ልመናው እነዚህ ሁሉ ከእምነቱ የተቀዱ ናቸው እያለን ጭምር ነው አይደለ? ለምሳሌ እዛ ጋር ሲቀርብ አንተ ራስህ ምን እያልክ ነው የምትመጣው? ከቤት ጀምሮ በዛ ቦታ ዋቃን ያሳለፈህን ልታመሰግን ነው የምትመጣው። ያ ብቻ አይደለም፣ እዛ ደግሞ ጸሎት ይደረግልሃል። ጸሎቱ የሚመሩ ሰዎች አሉ። ዝም ብሎ ከመሬት ተነስቶ ማንም ሰው አይመራም። አባገዳዎች ይገኛሉ እና በባህሉ ውስጥ በዛው ሃይማኖት ውስጥ በጣም መንፈሳዊ ተጽዕኖ የነበራቸው ያላቸው ደግሞ ማህበረሰቡን ቢባርኩ ይደርሳል ተብሎ የሚታሰቡ ቁልፍ መሪዎች፣ መንፈሳዊ መሪዎች፣ የዋቀፈታ መሪዎች፣ የአባ ገዳዎች ማህበረሰቡ የሚባርኩበት። ኢንዲስ ኬዝ አባ ገዳ በራሱ አሁን አንዳንድ ሰዎች እንደሚያስቡት አባ ገዳ ወይም ገዳ ሲስተም ወይም ገዳ ስርዓት ሴኩላር አይደለም፣ ድብን ያለ መንፈሳዊ ነው። ዋቀፈታ ስርዓት አንዱ ነው። በዋቀፈታ ሃይማኖት ስርዓት የተወለደ እንጂ አባ ገዳ ወይም የገዳ ስርዓት ከዋቀፈታ ውጪ ትርጉም የለውም። ስለዚህ የሃይማኖታዊና የፖለቲካዊ ዊንግ አይነት ኖርማሊ ምንድነው የገዳ ስርዓት በዋቀፈታ እምነት ውስጥ አስተዳደራዊ ዊንግ ይይዛል። ቃሎቹ ደግሞ ቃሉ የሚባሉ አሉ፣ መንፈሳዊ ምሪት የሚሰጡ መንፈሳዊያን ሰዎች፣ እነሱ ደግሞ መንፈሳዊውን ነገር ይመራሉ። ስለዚህ ስትራክቸሩ ከላይ ስርዓቱ ከላይ
ነው ከላይ ከየት ከዋቀፈታ ማለት። ስለዚህ በዋቀፈታ ውስጥ የሲቪላዊ አስተዳደር ለምሳሌ ዝም ብሎ ግን ሲቪል አይደለም። ሲቪል ሳይሆን በዋቀፈታ ስራ ነው። ለምንድን ነው በየ8 ዓመቱ ትራንዚሽን የሚፈጠረው ከተባለ በዋቀፈታ ዋቃ የደነገገው ነው። ስለዚህ ዋቃ ዲሞክራቲክ የሆነ ወይም ደግሞ በዛ ማህበረሰብ ውስጥ በዛ ሃይማኖት ውስጥ እንደዛ አይነት መተላለፉ ዋቃን ደስ ያሰኛል። አባገዳው ራሱ ሲሾም ስርዓት አለው። ቃሉ መጥቶ ነው የሚሾመው። ቃሉ መጥቶ ነው ስርዓቱን የሚፈጽመው። ስርዓት አድርገ ነው ለዋቃ መስዋዕት አቅርበ ነው በየትራንዚሽኑ የምታደርጋቸው አርደ በጣም ብዙ ስርዓት ነው ያለው በራሱ እዛ ውስጥ ማለት ነው። ስለዚህ ዝም ብለህ ሴኩላር ልታደርገው አትችልም። ስለዚህ አባገዳን አሁን ለምሳሌ ዝም ብሎ አስተዳደራዊ ነኩን ወይም ፖለቲካ ምናምኑን አውጥተህ ኮፒ አድርገህ ልትጠቀምበት ትችላለህ። ግን ኦሪጂኑ ግን ነገሩ ትርጉም ያለው ግን በዋቀፈታ ውስጥ ነው። አሁንም ቢሆን አባገዳን የሚፈጽሙ ሰዎች የሚያረጉ ሰዎች በዛ ስርዓት ውስጥ ከአንዱ ስቴጅ ወደ አንዱ ስቴጅ የሚሄዱ ሰዎች የዋቀፈታ እንጂ የሌላ ሃይማኖት ሰዎች ሊሆኑ ናቸው። ስለዚህ ዋቀፈታ እንደዚህ አይነት መገለጦቹ ወይም ማለት ራሱን ሃይማኖቱ ራሱን የሚገልጥባቸው መንገዶች ለሬቻ ለአባገዳ እንደዚህ አይነት ነገሮች ከዛ ሃይማኖት ጋር የተገናኙ ናቸው። ስለዚህ የሚደረጉ አምልኮች፣ ጸሎቶች በሙሉ አለ ዳይሬክትሊ ከዛ ጋር ሰው እኮ ለመባረክ ነው የሚመጣው። ሰው እኮ በረከት ለመቀበል ነው የሚመጣው። ሰው እኮ ለእግዚአብሔር አምላኩን በቃ ምን አለኝ እንዲባርከው ነው እኮ የሚመጣው። ዝም ብለህ እኮ መጥተህ ለዘፈን እኮ አለ የምትመጣው። ይሄ እኮ በጣም በእነሱ ኮንቴክስት እኮ ይሄ ቅዱስ ቦታ፣ ቅዱስ ስርዓት፣ ቅዱስ መስዋዕት የሚቀርብበት ጸሎት እኮ የሚደረግበት ቦታ ነው እንጂ ዝም ብለህ የሚዘፍንበት አይደለም። ሰሞኑን አላየም እንደ አትረብሹን አትዝፈኑ ወይ አዘምሩ ተብለዋል እኮ። ትክክል ናቸው ሰዎቹ። ለምን በሃይማኖታቸው በቦታው ለነሱ ሆሊ ነው፣ ቅዱስ ነው በቦታው ለራሳቸው። ለሌላው ግን አየህ ለዚህ ነው እኮ ሄደው የሚዘምሩት። የነሱ አይደለም አያውቁትም። ስለዚህ ይሄ ዘማሪ በሙሉ መሄድ የለበትም። ለምን ጸሎት አይቀበልም፣ ሊረብሽ ነው የሚሄደው። ቡራኬ አይቀበልም፣ ምን ሊያደርግ ነው የሚሄደው? አግንተኛ አይደል? ለሰዎቹ ግን እንዴ በጣም እኮ ለሳምንታት ተዘጋጅተው ጸልየው የተጣላ ታርቆ አስታርቀው ለምን ዋቃን ደስ ለማሰኘት። ዝም ብለህ እንደፈለግ ከሆነ እዛ መምጣት አትችልም። ኢትስ አ ሆሊ ፕሌስ እኮ ያ ቦታ ለነሱ ለሃይማኖቱ ሰዎች ቅዱስ ቦታ ተብሎ የሚታሰብ ነው። እዛ ውስጥ ገብተህ ባህል ነው ብለህ ማለት ለሰዎቹ ይሄ ቅዱስ አይደለም እንደማለት ነው። ይሄ ሃይማኖት እንደ ማለት ነው አይደለም እንደማለት ነው። እና ስለዚህ አይ ቲንክ የተዛባው ነገር መስተካከል አስፈላጊ ነው ብዬ አስባለሁ። ስለዚህ በጣም ጥሩ ነጥቦችን እያነሳን ነው። በቅርብ ጊዜያት እኔ እንግዲህ የግል ትዝብት ሊሆን ይችላል ባለፉት 10 ዓመታት እንደው በጣም ረዘም አድርገን ከወሰድን በዓሉን ልክ እንደ ኦሮሞ ባህል ይሄ ከኢሬቻ ጋር አደባባይ ላይ ያለውን እንደ ኦሮሞ ባህል ወይንም ደግሞ በውጮቹ ያለው አይነት እንደ ታንክስ ጊቪንግ የማየት አዝማሚያዎች አሉ። ኦሮሞ በአደባባይ ወጥቶ የሚያመሰግንበት ነው። ስለዚህ እቺ ምስጋና የምትለዋን ብቻ ክፍል እንውሰድና ሌላውን ይሄ ቴዎሎጂካል ነገረ መለኮታዊ ሃይማኖታዊውን እንተወውና ስለዚህ እግዚአብሔርን የምናመሰግንበት በተለይ ያው እንደምታውቀው ከከባድ ክረምት ከከባድ ጭጋግ የማለፋችንን አድርገን ብንወስደው ውስጥ እንደዛ የሚሉ የሚሞግቱ ሰዎች አሉ። አንዳንዶቹ እንደውም ወንጌላውያን ጭምር ናቸው፣ ኢቫንጀሊካል ናቸው፣ ከክርስትናም ጋር ለማያያዝ ይሞክራሉ። እና እዛ ላይ እስኪ ሪፍሌክት እንድታደርግ እድል ልስጥ። አይ ቲንክ እንደዚህ የሚል ሰው